አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዛሬ ይዤላችሁ የመጣሁት ወይም ዛሬ የምሰራው ጥብስ ወይም ደግሞ በአረበኛ መገልገል ነው። እንደምታዩት ስጋውን በትናንሹ ቆራርጬ አጥቤዋለሁ። ከዛም በኋላ ምንድነው የማደርገው? መጀመሪያ ብረት ድስቴን አግላለሁ ወይም ጣዋ አግላለሁ። ከዛም የምጨምረው ዘይቱን ነው። እኔ የምጠቀመው ዘይቱን ነው ብዙ ጊዜ ምግብ ስሰራ። ዘይቱ ጋለ ካለልኝ በኋላ ስጋዬን እጨምራለሁ። ሰዎች በጣም ነው የሚወዱት ይሄንን ምግብ። ብዙ ቦታ ስሰራ ይሄንን ምግብ ስሰራ በጣም ነው የሚወዱት እና እንዴት አድርጌ እንደምሰራ ተከታተሉኝ። ውሃው በደንብ እስከሚደርቅልኝ ድረስ ወይም ንሽፍ እስከሚልኝ ድረስ አልገጥመውም። ዝም ብዬ በራሱ እየማሰርኩኝ ውሃው እስከሚመጥልኝ ድረስ አሸዋለሁ ማለት ነው። በደንብ ውሃው ጥፍፍ እስከሚል ድረስ። ይሄው እንደምታውቁ ይሄ ሁሉ የራሱ ውሃ ነው። ውሃ ምንም አይነት ነገር አልጨመርኩበትም፣ የራሱ ነው። በደንብ ይሄ ንሽፍ እስከሚል ድረስ ወይም ድርቅ እስከሚል ድረስ መጠበቅ አለብኝ ማለት ነው። አልገጥመውም፣ እንዳልኳችሁ አልገጥመውም። እንትን ብዬ ክፍቱን ነው ማበስለው። ይሄው አሁን ውሃው መጠጥ ብሏል ማለት ነው፣ ደርቆልኛል። ከዛ በመቀጠል ሽንኩርት አደርጋለሁ። በደንብ አድርጌ አቁላለዋለሁ። ሽንኩርቱን ትንሽ እስከሚጠፋልኝ ድረስ ከሽንኩርት በኋላ ምን አደርጋለሁ? ነጭ ሽንኩርትና ቱም የተፈጨ ከዛ በመቀጠል ባህራት አደርጋለሁ። ምንድነው? ፍልፍል አስወጥ፣ ከሞን፣ ባህራት መሸከል፣ ኩርኩም እና በርቢካን የሚያቃጥለውንና የማያቃጥለው ማለት ነው። በርበሬ አንድ ማጂ እና ጨው እንግዲህ ራሳችሁ መጠናችሁ አድርጉ። እኔ አልመጥንም ማለት አለካም። ማንኛውንም ባህራት የምጠቀመው በግምት ነው። እናንተ የምትፈልጉትን ያክል ማድረግ ትችላላችሁ። በትንሿ ማንኪያ አንዳንድ ቢሆን ግን ይመረጣል። አንዳንድ ማንኪያ በትንሿ ማንኪያ ተጠቀሙ፣ ከሁሉም ባህራት ማለት ነው። አሁን አንድ ሀባ ቲማቲም እንደዚህ ተቆራረጠ ቲማቲም ጨምረናል። ያሰራለሁ። ወንዶች በተለይ ለወንዶች ቀለል ያለ በቃ ያኔ ጊዜ የማይፈጅ ጊዜ የማይወስድ ቀለል ያለ አሰራር ነው። እየሰራችሁት በሩዝ በእንጀራ በፈለጋችሁት መብራት ትችላላችሁ። አሁን እስከሚበስል እጠብቃለሁ። እስካሁን ውሃ አላደረኩም። አሁን ነው ውሃ የማደርገው። እሳቱን መካከል ላይ ነው የማደርገው። መካከለኛ እሳት ላይ አድርጌ እየበሰለልኝ ነው። ከዛ በኋላ አሁን ምንድነው የማደርገው? በጎን ሩዝ መስራት አለብኝ። ሩዝ ደግሞ የምሰራው ብረት ድስት ላይ ዘይት አደርጋለሁ። ከዛ ዘይቱ ላይ ይሄን አደርጋለሁ። ሄል ትንሽ ከዘይት ጋር መሳሰላቸዋለሁ የሄሎ ጣዕም እንዲወጣልኝ እንጂ ዝም ብዬ ድርግም አድርጌ አልሰራም ሩዝ።
ያለው ሁኔታ መሳሰለዋለሁ። በመጨረሻ ሩዙ ከበሰለ በኋላ ዝብደ ትንሽ አረግበታለሁ። ከዛ በደንብ አመሳስለዋለሁ። ቆንጆ ጣዕም ይኖረዋል እንደዚህ ሲደረግ ማለት ነው። ሩዙ የሌለ ነው የሚሆነው ጣዕሙ። እዚህ ላይ ደግሞ ቃሪያ እንደዚሁ እንዳለ በደንብ አድርጌ ብከትፈው ስለሚያቃጥላቸው እነሱ ደግሞ ብዙ ቃሪያ ስለማይፈልጉ ማለት ነው። እና መዳም ዝም ብዬ እንደዚህ በድፍኑ ነው የማደርገው። እዚህ ሰላጣ እየቆራረጥኩኝ ነው። ያው ግድ ነው ሰላጣ ከምግብ ጎን። ይኸው በዚህ መልኩ ጃሂዝ ሆኗል። ይሄው እንደምታዩት ነው። እንብላ። እየበላሁ ነው። እነሱ በሩዛቸው፣ እኔ ደግሞ በእንጀራዬ። አያችሁት እንዴት እንደሆነ። ሚጥሚጣዬን አድርጌ እዚህ ጋር ኑ ብሎ መለዝዝ ዋው